ልሞት። እሺ ባንቺ ምክንያት ሆነ ስለ ፍቅር በሞት ምን ችግር አለው? ሪች በቃ ሞት ካለብኝም አብሬሽ ነው ሞት። እቺ ልጅ ማን መጠገባ እንደርስ አትፈልግም። አንድ ሰጥቻታለሁ ማንም እንዲነካት አልፈልግም ነው የምትለው እኮ። ከምትሞት በቃ እኔ ከህይወቷ አልወጣ። እሺ ተረጋጋ። ሪች ምንም አልሆንም። ደህና ነሽ? እንዴት ነው የሚያደርግልሽ? አሁን ውስጥሽ ምን የተሰማሽ ነው? ማለት ምንም የተሰማኝ አይደለም። የፈራሁ መስሏችሁ ነው? አይደለም። አዎ ይሁን ነገር ራይል እንዴት እንዳደረገች እኮ ስላላየሽ እኮ ራስሽን አላየሽውም። በጣም የሚያስጠላ ሁኔታ ነበር የነበርሽው። አይዞሽ በቃ ራይል። ተመልካቾቻችን እንግዲህ ጆ ራይል የሆነ ነገር ሆነችብኝ እያለ ነው። እዚህ ነበር የነበሩት። ጆ ሶፊ ምንድን ነው? ሶፊ ነው ራይል። ምን ሆነች ነው? ሪጆ ምን ሆነ ነው? ሪች ምንድን ነው የሆነችው? ምን የተፈጠረው? ራይል ምንድን ነው የተፈጠረው? አልተቀያየም። ምንድን ነው ሪች ደግሞ እኮ ሶፊ ተረጋጋችሁ። ሪች እስቲ ምን ሆነ ነው? እስቲ ውሃ ጣልኝ። ሪች ምንድን ነው? ኧረ እኔ ማውቀው ሪች ምንም ነው ተቀያየረች። ውሃ ጣልኝ። ራይል እናትሽ ምንድን ነው? እናትሽ ምን ታርግሽ? ራይል ይሄን እስቲ እሺ እናትሽ ምንድን ነው? ራይል ተረጋጊ። የት ነው እናትሽ? አትሄጂም። ምን ሆነሽ ነው? Rich.
ሪች ጆ ጀመር ትልግልኝና አንተ ሲጠብቃት እኔ አንቺ ትልቅ የገባችበትም ገብቼ ቢሆን አምጣታለሁ። እሺ ጆ ገመድ ፈላጊኝ ገመድ እንሰራት ጆ ምንድነው የምጠብቃት እንደዚህ ከራሷ ጋር ለችም እኮ ጆ ጸበሉ ነው ያጣለች ጃን አይ ጠራቺ ነው እናቴ ጋር ሄዶ አለብኝ እናቴ ጋር ሄዶ አለብኝ ጠራቺ ነው እናቴ ጠራቺ ነው እሺ እናቴ ጠራቺ ነው ገመድ ነገር ፈልግልኝ ጆ ምንም አትሆንም እኮ ገመድ ምንም አያረጋትም ለምን ነው እንደዚህ የምትሆነው ተመልጠኛ ራሄል ተረጋጊ ድምጿ ሰምተሻል በቃ እናቴ ጠራቺ ተረጋጊ አባ ምናምን እንደውላት ሰዎች ካልሆነ እሺ እኔ እናቴ የገባችበት ገብቼ እጃ ተመጣሽ እሺ እናቴ አባቺ ነው እናቴ ጋር ሄዳለሁ ካሜራ ቆርጦና ናዚ ያዝልኝ አሁን ተረጋጋሽ ተረጋጋሽ ምንም አልሆነም አንቺ ደህና ነሽ ተረጋጋሽ ምንም ቀቀቀ ይስተይ ተረጋጋሽ ምንድን ነው የተፈጠረው ምንም ተረጋጋሽ ምንም አይደለም ምንም ደም አይደለም ቆይ ነው ፀሐይ ይወለወላል ዝም ብሎ ደም ነው የምንም ደም አይደለም ደህና ነሽ ደህና ነኝ ምንድን ነው ያሰራችሁኝ ምንም በቃ ዝም ብሎ ነው እኔ እንጃ ምንድን ነው የተፈጠረው ንገሪኝ እንጂ አንቺ ምንድን ነው የተፈጠረው ሽንት ቤት ገብተሽ ምናምን ነገር አለኝ ሽንት ቤት ነሽ ሽንት ቤት ገባሁኝ ከዛ በኋላ ምንም አታስታውሽ ከዛ አሰራችሁኝ ምንድን ነው ኧረ አይደለም ቆይ እሺ እንፈታልሻለን እሺ ራሄል ተረጋጊ ምንም አልሆነም እሺ ምንም አልሆነም አለ ደህና ነው አለ እዛ ራሄል ምንድን ነው የተፈጠረው ምንም አይደለም ምንም አልሆንሽም ደህና ነኝ እናንተ ምን ሆናችሁ ነው ምንም አልሆንም ደህና ነሽ እንዴት ነው የሚያደርግልሽ አሁን ውስጥሽ ምን የተሰማሽ ነው ማለት ምንም የተሰማኝ አይደለም የፈራሁ መስሏችሁ ነው አይደለም አዎ እሺ ምንድን ነው አይደል
ጆ ደወልክላቸው? እየመጡ ነው? ደውዬላቸው። ማን ነው የሚመጣው? ማንም እንዴ ምንድን ነው? ተሽሎሻል? እኔ ገና ነኝ ሲጀመር። ምን ደውልላቸው። እሺ ደውዬላቸው እየመጡ ነው። ደርሰዋል? ማን ነው የሚመጣው? ጆ ምን አዋረኝ እንጂ ማንም አይደለም። ምን የተፈጠረው? ራሄል ምን ትዝ የሚልሽ ነገር አለ? ምንም አልተፈጠረም። አሁን እንዴት ነሽ? እሺ ውስጥሽ ሰላም ነው? እኔ ደህና ነኝ። እናንተ ሄዳችሁ ከዛ ከጆ ጋር ወራን ትንሽ ሽንት ቤት ሄድኩኝ። እሺ በቃ እሺ በቃ እሺ። አይ ምንም አይደለም። በቃ ምን ሆናችሁ? ምንም አልሆንም። ተፈጠረ ነገር የለም። ዳንሽኛ ደራሪ ደህና ነኝ። ምን ተፈጥሮ ነው? ቆይ ንገሩኝ። ጆ ምንድን ነው አልፈደም? ዝም ብለን እኮ ነው እዚህ ሰው ቤት ስላለን። ምንድን ነው ፊትክ ላበላብ ይሆንከ? ምንም ማለት ሶፊ ምን ሆናችሁ ነው? ምንም አልሆንም። ራሄል ምንም አልሆንም። በቃ ዝም ብለን ነው። ትንሽ ነው። ትንሽ ምንድን ነው? ምንም አልሆንሽም። በቃ ድንቅሽ ነው መሰለኝ። ምን ተፈጥሮ ነው? ምንም አልተፈጠረም። ራሄል እንዴ ነገርማ ተፈጥሯል። ፊታችሁ አይታችሁት? ምንም አልሆንም። ዝም ብለን ነው። አሁን ደክሞኝ ስለመጣሁ ነው። በቃ እንዴት ነው ሆናችሁ ልላችሁ መጣሁ። ጆ እግዚአብሔር ነው አታሸኝ። በቃ ዞር በል። እውነቱን ንገረኝ። ምንድን ነው የተፈጠረው? ምን ሆነክ ነው? ምን ሆኜ ነው? አሞሽ ነው? አሞሽ እንጃ አላውቅም። ተቀያየርሽ፣ ተለዋወጥሽብኝ። የቀለድክ ነው? እቺን ይሰቀላል። ባንቺ ቀልዳ ምን ራሴን ስርቼኝ ነው? አስቸገርሽን፣ ተቀያየርሽ፣ አስቸገርሽን። በቃ የማናውቀውን ጸባይ የማናውቃት ልጅ ሆንሽብን። ከዛ ፈርቼ ደንግጬ ሶቱን ጠራሁት። እንዴ ኧረ በስመ አብ! እኔ ምንም አልሆንኩም ማለት ከምርክ ነው ይዋሻል። እቺ ማርያም ነን ይዋሻሉ። እቺ አንቺን ዋሻለሁ። አላውቅም። ተቀያየርሽብኝ። ምን እንደሆንሽ አላውቅም። እኔ በቃ እንደፈራሁት ታብኝ ወጣችሁ እና ማለት ዝታ ስለወጣች ራሄል ከዚህ በፊት እንደዚህ ነው አርጎሽ ያውቃል? እኔ እንደዚህ ምንም ሆኜ አላውቅም። ግን በቃ ቆይ እሺ፣ ቆይ ራሄል አሁን ይሄ ነገር ልክ ላይሆን ይችላል፣ ግን ደግሞ ግዴታ ደግሞ መጠየቅ አለብኝ። ራሄል አይዞሽ። ምርምር እያለሽ ነው? እየወረደኝ ነው። እሺ እኮ የሚበልሽ ነገር በምግብ በልቻለሁ፣ ግን በጸበል የምትሰጠኝ ቆይ ራሄል አይዞሽ። አሁን ምንድን ነው እያደረግሽ ያለው? ያምሻል? በርዶኝ ነው። አይዞሽ አይዞሽ ልጅ። አሁን ከዚህ በፊት ራሄል ተረጋጊሽ። ምንድን ነው እናቴ የሆነ ነገር አድርጋኝ ነው። ከዚህ በፊት ግን ታምሽ ምናምን ነገር ክላስ እያለሽ ምናምን ነገር ተፈጥሮ ያውቃል? ትዝ የሚልሽ ነገር አለ ወይ? ራስሽ እንደዚህ አይስቶሽ ማለት እንደ ያደረግሽ ነገር ትንሽ ያስፈራ ነበር ነው? ሴትዮዋ አስፈራርታ እንደወጣቸው የሆነ ነገር አድርጋብሽ ነው ማለት? እየፈራው ነው። ምንድን ነው የሚባለው? ራሄል አላውቅም። ምናልባት ወይ ደግሞ እሷ እንደማይለስ ፈልጋ ይሆናል። እናቴ ብዙ ጊዜ እንደዚህ ስታደርግ አይቻታለሁ። ጎረቤት ላይ ምናምን የሰው እድል ለማዞር እያለች ብዙ ነገር ታደርጋለች። ምን ማለት ነው? እጅ ለማዞር ነው? የሰው እድል ማለት ጎረቤታችን ምናምን ነገር አይዋደዱም እና በቃ እነሱ ቤት የሆነ ነገር ካለ እኛም ቤት እንዲኖሩ ሆና ልጅ እያለሁ ተዚህ ነገር እድላቸውን አዞረዋለሁ ብላ ከነሱ ልብስ ወስዳ ምናምን አስደረጋ እንደሆነ ሄጄ ጎረቤት ስነግራቸው ደግሞ የልጅ ነገር በየምናምኑ የሰማችሁ ኖር ያወራች ነበር ያለ እነሱ ይሆናሉ። ለሱ ደግሞ ተራርቀው የለም ሄደ እንዴት ነው እሳት ነካሽ? እንዴት እንደዚህ ታደርግሻለች? ጉዴ ፈላ። እናንተን አታውቋትም። በጣም መጥፎ ሰው ናት። አይ ልብስ ወይ ልብስ እሺ ደናንሻ አይዞሽ፣ ተረጋጊ። እሺ ተረጋጊ፣ አይዞሽ፣ አይዞሽ፣ አይዞሽ ደናንሻ እንትን ወደ ኋላ በቃ እኔም ብቻዬን ነሽ። አይዞሽ፣ እሺ ሶፊ ጋር የሆነ ልብስ አይዞሽ፣ አይዞሽ፣ እሺ ጆነኝ ፓውሽኛለ ዋስጤ ጃሪች ፋር
ምን አቅላቸዋለሁ? እነዚህ እኮ ሰይጣን ሰዎች እኮ እንደዚህ አይነት ውስጥ ነው ያሉት እኮ። ነካሽ ሳልነካሽ የሚያደርጉት ነገር አለ እንዴ? ይሰክሽ ነው ምንድነው ያደርግሽ ያለው? ይሰክሽ ነው ምንድነው? ቆይ ቄሱን ጠርተዋል አይደል? አዎ ደውዬላቸዋለሁ። ምን ይሰራል ቄስ እዚህ? ቄስ የሆነ ነገር ራይል እንዴት እንዳደረገች እኮ ስላላየሽ እኮ ራስሽን አላየሽውም። በጣም የሚያስጠላ ሁኔታ ስር ነበር የነበርሽው። አይዞሽ በቃ ራይል ከባሰባት እኮ ነው እኮ አባ ከመጡ በኋላ ይሻላል ብዬ እኮ ነው። እንደ ቅድሙ ደግሞ ድጋሚ ካደረጋት ብዬ እኮ ነው። ትንሽ እናጠጣት እስኪ። እሺ ቆይ አሁን ምንድን ነው እያደረግሽ ያለው? አይዞሽ በቃ እስኪ እንቺሽ ትንሽ በቃ ትንሽ ምንም አይደለም። ትንሽ ምንም አልሆንሽም እኮ ሪች፣ ምንም አልሆንሽም። በቃሽ እሺ በቃ አትከኪው እኮ ስለ አይዞሽ
ሴትዮዋ ያለችበት ገብቼ የሆነ ነገር ማድረግ አለብኝ። አንተ ቄሱ ከደረሱኝ እኮ ወጣ ነበር። ሴትዮዋ እንደዚህ እንዳደረገች ማራይል ዋጓን ነው የምሰጥልሽ። እናት መሆኗን ነው የምረሳው። ምንም ይመጣ ነገር የለም። ምንም ይመጣ ሰው እንዴት ልጁ እንደዚህ ይጨክናል? እንዴት ልጁ እንደዚህ እንዲሆን ይፈልጋል? አሁን እንዴት ነሽ? ይዞሽ በቃ እንዳይቀዘቅዝሽ አንተ አይተህ አታውቅም። እንደዚህ ሆነ አታውቅም። የሁሉ ጊዜ ስትዋወቁ አብራችሁ ነው የነበራችሁት። ቤተክርስቲያን ስንሄድ እንደዚህ ሆነ አታውቅም። እነዛ ተችሁን ነገር አድርጋ ነው። ምን ሰው እንዴት ልጁ ላይ እንደዚህ ሊጨክን ይችላል? ሰው እንዴት ልጁ እንደዚህ አድርጎ ሊል ይችላል? ማለት ምን አይነት ጭካኔ ነው? ምን አይነት ነገር ምን አይነት ቢሆን ነው? ምን አይነት የሰይጣን መንፈስ ቢሆን ነው ሰው ልጁ ላይ ጨክናል? ያንን ግራ ገባኝ እንዴ! እኔ እኮ በቃ ይዛ እንድትሄዳት ወይም ደግሞ ዝም ብሎ ለማስፈራራት ተራ ማስፈራራት ነበር እየመሰለኝ የነበረው። በቃ እንድንለቃት እሺ እንድንላት እንድትዋጥ ነበር የመሰለኝ እንጂ በዚህ ልክ ትሄዳለች ብዬ አላስብም። እንዴትስ? እሺ ምን አይነት ጭካኔ ነው? በዚህ ልክ የሚያስኬድ ነገር የራስ ልጅ ላይ እንዴ ልጠብቅ የነበረው በቃ እኛ እንድንለቅላት ምናምን ነገር ማስፈራራ ነው፣ ተራ ማስፈራራ ነው። ሰው እንዴት ነፃን ደም ኮን ያስተፋቻል። ያያችሁት ነው አይደል? ደም ነው እኮ በዚህ ልክ እስከሚሆን ድረስ ምንድን ነው? በቃ ለእናቷ ብላ ማትፈልገው ነገር ውስጥ ገባች። ብዙ ነገር ተባለች፣ ብዙ ነገር አሳለፈች። እንዴ እናት አይደለች እንዴ? በዚህ ልክ መጨከም ምን ይባላል? ሶፊ በኔ ምክንያት ከሆነ ከህይወቷ ወጣላት። አንተ እኮ ስለመሆኑ አይደለም ጆ፣ አንተ ባትኖርም ሌላ ሰው እኮ ነው። እቺ ልጅ ማንም አጠገቧ እንዲደርስ አትፈልግም። አንድ ተትቻታለሁ ማንም እንዲነካት አልፈልግም ነው የምትለው እኮ። ከምትሞት በቃ እኔ ከህይወቷ ወጣ አይደለም ጆ። እኔ ያለችበት ገብቼ ቤቷ ሂጂ ጆሮዋን ይዤ እመጣታለሁ። እዚህ ያደረጋች ነገር እያንዳንዱና መፍትሄውንም ትናገራታለች። እንዴ እያንዳንዱን ነገር ማየትማ አለባት። የሰራችውን ነገር የዘራችውን ነገር እያንዳንዱ ነገር ማየት አለባት። ልጅቷ ምን እየሆነች እንደሆነ እንዴት እያደረገቻት እንደሆነ ለትንሽ ለገንዘብ ለተራ ለሀብት ምናምን ብሎ ሰው ልጁ እንደዚህ ያደርጋል እንዴ? እኔ ምን እንደምላችሁ አላውቅም። ማለት ተመልካዮቻችን በጣም ተናድጃለሁ። በምን አይነት መንፈስ እሷን ላወራት እንደምችል አላውቅም። ጥሩ ነገር እንደማይፈጠር ባለሙሉ ተስፋ ነኝ፣ ግን ዋጋውን ነው ማስከፈላት። ራይ ላንቺም ደጋግሜ ነግሬሻለሁ። አሁንም ቢሆን የአንቺ እናት መሆኗን ነው የምረሳው። ምን ሲባል ማለት ለባሏ አባትሽ ምን አድርጓለች? አባትሽ መፈታት ፈልጎ ነበር። እሺ ግን አልቻለም። ምን እንደምታደርገው አናውቅም። ግን በፍታሳ አልቻለም። ከህይወቱ ማስወጣት አልቻለም። ምንም ይመጣ ነገር የለም። ራይ ነጭ ሴትዮ ይያት መጣና እዚህ የሚፈጠረው ነገር እያንዳንዱ ነገር ከእናንተ ህይወት እንድትወጣ አድርገታለሁ። በዛ ላይ ደግሞ አሁንስ ምን እንዳደረገች እያንዳንዱ ነገር እንድትነግረኝ እፈልጋለሁ። እንዴ ምን ስላደረጋችሁ? ምን አድርጋችሁ? ምን ሆነ? እንዴ ሰው እንዴት ልጁ ላይ በዚህ ልክ ሊሄድ ይችላል? በዚህ ልክ ሊጨክን ይችላል? እኔ በቃ ፈልጌም ሳልፈልግ ፈጣሪ ፈርዶብኛል። ጆን ግን ምንም ነገር አታርገው። በቃ ሂድ በቃ ሂድ። አንተ የት ነው የምሄደው? እኔ አንቺን ትቼ የት ነው የምሄደው? የት ነው የምሄደው? እኔ ጆ በእኔ ምክንያት ትገላለህ። በቃ ልሞት። እናቴ ጨካኝ ናት። በቃ ልሞት። እሺ በአንቺ ምክንያት ሆነ ስለ ፍቅር ብሞት ምን ችግር አለው? ልጅ በቃ መሞት ካለብኝም አብሬሽ ነው የምሞት። ግን በቃ ከጎንሽ መሄድ ምናምን ማለት ነው። ሶፊ የምትችለው ነገር ካለ ምንም ብታደርግ ደስ ይለኛል። እሺ እኔ ልሂድ። በረዛ ጆ እንትን አድርግልኝ፣ ቼክ አድርግልኝ። አባ ከደረሱ እኔ እኮ ብቻ እንደተቸገረ ብዬ ነው። እኔ እጄ እዛ ሴትዮዋን እያስመጣት ፈልጋለሁ። እያንዳንዱ ነገር መውጣት ፈልጋለሁ። እያንዳንዱ ላደረገችው ነገር ለእያንዳንዱ ነገር እንድትነግረኝ ፈልጋለሁ።
ስለዚህ አንተ አባስ ጋር ቼክ አድርግልኝና ደውላቸውና እየደረሱ ከሆነ እዚህ ከደረሱ ምናምን ነገር እጠብቃለሁ። ተው በቃ ምንም ያድርግ። እኔ ስትሞቺ እንሽ እንደዚህ ይሆንሽ ስትተንሽ እንዴ ለምንድን ነው የሚያስደስታት? ማን ስለሆነች? አይናችን እያየ አንቺ ለስታ አንሰጠም አንገብርሽም። የፈለገው የመጣው ይመጣል። እናያለን እስቲ ምን እንደምታደርግ ምን እንደሚመጣ ምንስ ማድረግ እንደምትችል እኛስ እናያለን። ደውላቸው አባ ጋር የት እንደደረሱ ነው ቼክ አድርገን እዚህ አካባቢ ከደረሱ ነው መውጣት ይችላል። ካልሆነ ግን አሁን ድጋሚ ደግሞ ሊያማ ስለሚችል ብቻ አንተ ታገለሃለች። ቢያንስ እነሱ መተው ነገር ያደርጋሉ። ሄሎ ችግር የለውም። መጀመሪያ ያመንሽው ፈጣሪ አይክድሽ። አሁንም ወደ በኋላ በቃ ደርሷል ሶፊ። ኦኬ። ስለዚህ ተማሪ ካሜራማን አቋርጦ እዛ ጆ አንተ እዚህ እንደምንም ብለህ ሰላም ወጣ ሙቀ ካቸገረች ሰው ልክልሃለሁ። ቆይ እደውልላቸዋለሁ። ልጆችም ወደዚህ እንዲመጡ ያደረኩኝ እነሱም ይመጣሉ። እሷ የምታስቸገር ከሆነ እንዴት እናደርጋለን? ሴትዮዋ ግን የገባችበት ገብቼ እያንጣት አለብኝ። ያለችበት ሁኔታ ማሳየት አለብኝ። እንደዚህም ደግሞ ማድረግ የምትችለው ነገር ያን ታደርጋታለች።